سائلي عن مذهبي وعقيدتي رزق الهدى من للهداية يسأل اسمع كلام محقق في قوله. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. إن شاء الله وليت إياك أن نعمل سجبا لزاري يالوت إياك أوت من ديناتو عندنا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ብዙ ጊዜ ጠይቄያለሁ ግን አልተመለሰልኝም። በአላህ እንዳታልፉ። አንድ ሰው የሰው ገንዘብ ከሰረቀ ብዙ ዕዳ ካለበት ከዛ በኋላ ቢቶብት ገንዘቡን መመለስ ካልቻለ ምንድነው ማድረግ ያለበት? ሁለተኛ ጥያቄ ነበር። የአባቴ ስም ጥላሁን ነበር የሚባለው፣ እኔ ደግሞ የምጠራው በእናቴ አባት ነበር ማለት ተለያይተው ስለነበር እናም ግዴታ በአባቴ መጠራት አለብኝ። ስሙስ ጥላሁን ያለው ችግር የለውም፣ ደሞም አይሰግድም። ስላሳሰበኝ ነው። ባረከላሁ ፊክ። ኢንሻአላህ ወደ መጀመሪያው ጥያቄ ስገባ አንድ አካል ዕዳ ካለበት إذا عجزت عن رده الآن وهو دين عليك ዕዳ ነው የሚሆንብህ። ምናልባትም የሰው ገንዘብ ነበረብህ ሳትመልሰው ተውበት አደረግከው። ومن توبتك رد الحقوق ሐቆችን ለባለቤቶቻቸው إلى أهلها መመለስ ከተውባህ ነው ከመመለስ። የሰው ገንዘብ መመለስ አለበት የግድ ነው። እሺ ከለለህ فهو دين عليك ዕዳ ነው የሚሆነው አንተው ላይ ይቀር። لا تبرأ ذمتك إلا بدفع لصاحبها ለባለቤቷ እስከምትሰጥ ድረስ አንተ ከዕዳ ነፃ አትሆን። ወይ አፈውት ማስባል ይህ እንግዲህ የገንዘብ እጦት ከሆነ ነው ማለት ችግርህ መመለስ ካልቻለ ማለት አንድ አለማግኘት ወይ አግኝቶ ሰዎችን አለማግኘት ሁለቱ ላይ ነው የሚያጠነጥነውና ገንዘቡ ኑሮ ሰዎችን ካጣሃቸው ሶድቅላቸው። ገንዘቡን አጥተህ ሰዎችን እያወካቸው ነበረ፣ ነገር ግን ገንዘቡን አጣ፣ ዕዳው አለበት። والواجب عليك ምንድነው ባንተ ላይ እንደዚህ ከሆነ عليك بالوصيه ወصያ ጻፍ፣ ኑዛዜ ጻፍ። የሙሐመድ 50 ሺህ ብር አለብኝ፣ የወንድማችን የከማል እንተና 100 ሺህ ብር አለብኝ። አላህ Subhanahu Wa Ta'ala ሁላችንም ምዲ አላህ ይመልስልንና ማለት ነው። ባረከላሁ ፊኩም። ይሄንን ብለህ ጻፍ። ለምን خشيت أن يفاجئك الموت قبل سداده ساتملس لمن لمتأب يشلال موت لمتأب يشلال. لما روى البخاري ومسلم من حديث ابن عمر رضي الله تعالى عنه أنه سمع رسول الله صلى الله عليه وسلم قال ما حق امرئ مسلم له شيء يوصي فيه. عندي مسلم وصية من نززو نقر نورو أي قبو يبيتو 3 ليال 3 ليالي إلا ووصيته عنده مكتوبة. ወስያውን ጽፎት እንጂ 3 ሌሊት ማሳለፍ የለበትም። ዕዳ ካለብህ የከለ አባበሉ አለብኝ በልና ጻፍና አስቀምጥ። ልጆችህ ዕዳ አለባችሁ፣ ዕዳ ያለበት የአባታችን ላይ ዕዳ ያላችሁ ንገሩን ብለው ያስተዋውቁልሃል፣ የሆነ ነገር ያደርጉልሃል። ይችን አስቀምጥ። በቃ ወስያ መጻፍ አለበት። ይሄን ነው እየዘነጋን ያለው። እንደውም قال عبد الله بن عمر ምን ነበር ما مرت علي ليلة منذ سمعت رسول الله صلى الله عليه وسلم قال ذلك إلا وعندي وصيتي. أنا عندي ليلة أسألف فيها لكم مالك كنبي هنا حديث كسموه على وصيان صفين وعلى متحدث. يا الله ما مرت علي ليلة عندي ليلة ألفنيا يا كمال يهونا إذا كقبهم ياز صعفنا مالك لمن صوفي جنيل لجوتشي بيتسبي كفلان الزمان بسوداء يجازل እንደው ቆለለ ዝም ብለህ ሚስተሐጣቅ ልጆች ያቁ አበዳሪ ብቻ እከሌ ይላል ያንን ነገር አላገኘህልኝም
አቦ እንደው እስኪ እፈልጋለሁ እያልክ አፍነህ ዝም ብለህ አትቀመጥ። ወላሂ እዳ ነው። እንደው እንዳትጃጃል። ያለብህን ገንዘብ ጻፍ፣ ለሚስትህ ንገራት። በቃ ለልጆችህ አስረዳ የምችሉ ከሆነ አለበለዚያ ጻፍ። ማስታወሻ ይኑር፣ ማስታወሻ ላይ አስቀምጥ። ኋላ የአባቴ ማስታወሻ ተብሎ ሲታይ እዳ ይገኛል። የዛን ጊዜ ይከፈልልሃል። እንዴ ለምን እዳ ትገባለህ? እዳ ገብተህ ደግሞ እዛ ጋር ከሐሰና እኮ ነው የሚሰጠው። አደራህን አደራ ባረከላሁ ፊክ። ማነታ ኢበሷዲቅ ምንድነው? الصادق ትክክለኛ ተውበት አድራጊ يرد المال لأهله ገንዘብን ለባለቤቱ ይመልሳል። የግድ ነው። ምን ሽሩጥ ተውባ ነው። ከተውባ አንዱ መስፈርት ነው። ስለዚህ ይሄን ምን ታደርጋለህ ማለት ነው? ወሲያ እንትን በልና ተናስስ። በቃ አለቀ። ጻፍና አስቀምጥ ለምትወደው ሰው ወይ ደግሞ ጽሁፍ ላይ አስፍረው። ምናልባት ሰውየው ቀድሞ ሊሞትም ስለሚችል ማለት ነው። አይታወቅም። የመኪና አደጋ ምን አደጋ ስንት አለብን እኛ ወጣ ብለን የምንቀርና እዳችሁን ጻፍ አድርግ። ባለቤት እንዳትባል እሱ ዳ የለበትም እንዳትባል ተደብቀህ ከሆነ ወይሉለክ ثم ወይሉለክ ራስህ ነህ የምትጎዳው። ራሴ ነኝ የምጎዳው። ሞት ጋልበን ነው የምንሄደው። የቅጽበት ስተት ነው መኪና ዶጋ መድም ያደርገን። ዱቄት ነው የምንኖረው። አጥንታችን ተለቅሞ የምንቀበር እኮ ሰዎች እኮ ነን። እናንተዬ ሆነ አገር ደርሼ እቃ ይዤ እመጣለሁ ብሎ በዛው የሚቀራል አስከሬኑ የሚመለሳል። ባረከላሁ ፊኩም ያ አላህ። እንደዛ አይነት ሞት ጋልቦ የሚሄድ ምንም ቀጠሮ የለም። እዛ ቀጠሮ ድረስ አንል እንዴ ምንም እኮ የኛ ሞት እኮ ሰኞ ማክሰኞ እኮ የለውም እኮ ድንገት ነው የሚመጣው። ሳምንት እመጣለሁ የምትለው አይደለም አንተ። ሳምንት የለውም፣ ወር የሚባል የለውም፣ ድንገት ነው። ምን ላይ እንዳለን አሁን አናውቀው። ከደቂቃዎች በኋላ ያለውን ነገር አናውቅም። ትንታን ይወስደን ዘግየት በል። ባረከላሁ ፊክ። ይሄን ነው የምለው። ባረከላሁ ፊክ ወላሁ አለም። ሁለተኛው እዛው ላይ አባት ጥላሁንም ይሁን አደፍረስም ይሁን ደባልቅም ይሁን ደመላሽም ይሁን መጠራት ነው በዛው። ለምን አነ ነብዩ ላከዲብ አነ ኢብኑ አብዱል ሙጠሊብ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም። የሆነን ዘመቻ ጊዜ እኔ ነብይ ነኝ ውሸት አይደለም እኔ የአብዱል ሙጠሊብ እኮ ማለት ጥሩ አይደለም አይባልም እኮ። ነገር ግን ተሰይሞ አብቅቷል። ያለቀ ነገር ነው። አሁን መቀየር አንችልም። ወደ አባስ ስም መጥቶ በአባስ ስም ነው መጠራት። በአባት ይሰጣል። አባት በህይወት ካለ መቀየር ነው። والله اعلم። ሁለተኛ ጥያቄ السلام عليكم ورحمة الله وبركاته። وعليكم السلام ورحمة الله وبركاته። الحمد لله በጣም ደህና ነኝ። الحمد لله ጥያቄን አትለፈኝ። እኔ ባለ ትዳር ነበርኩኝ። ባሌ ግንኙነት አይችልም። 9 ወር አብረን ኖርን። መጀመሪያ የሱ ቤተሰብ ሰማ። የባህል መድኃኒት ሲጠቀም ምንም መፍትሄ አልተገኘም። እኔም የሱ ቤተሰብ ስክር ሲያደርጉኝ ፍች ጠየቅኩኝ። ይሄ ብቻ አይደለም፣ ማስተዳደር አልቻለም። እኔ ስንቱን ልቻለው ብዬ ተለያየ። አሁን ቤተሰቦቹ ሽርክ ላይ ናቸው። ትንሽ ወንድሙ ጠንቋይ ቤት ገባ። ጎረቤት በዶሮ ደንቀራ አስገብቶታል አሉ። 2 ዶሮ ገዝታችሁ ግንባሩን አስነኩት አሉን አለ። ወላሂ አላህ ያመጣው እሱ ይመልስለት ብዬ እሱም እኔ እምቢ አለ። ማሻአላህ ባረከላሁ ፊኩም። አልহামዱሊላህ እሱ ዲን አለው፣ እኔም እንደዛው። አሁን ይህን ብከለክል ቤተሰብ ስክር እያደረገኝ ነው፣ እሷ ነች እያሉ አላህ ይጨምርልሽ። ባረከላሁ ፊክ። አላህ ያሽረው፣ አላህ ይገላግለው እሱ። አሁን ጥያቄ ሐኪም ቤት ወስጀው ነበር። ስፔሻል ሐኪም አለ የመዳን እድል ሊኖረው ይችላል ገባን እና የመዳን እድል ሊኖረው ይችላል አሉ። የባህል መድኃኒት ሲጠቀም ጭራሽ ባሰበት። አሁን እኔ እዳ መቁጠር አለብኝ ኡስታዝ? በመቀጠል ኡስታዝ ደሴ
በዚህ ችግር የሚሰሩ ሐኪም ቤት ካለ ብትጠቁመኝ ሕክምና ካልሰራ የባህር መድኃኒት ካልተደረገበት አይሰራም ምን እናድርግ አሁን ተስፋ አልቆረጥኩም ሐኪም ቤት ላስገባው ዱዓም አድርጉልኝ ኢንሻአላህ ያ አላህ እንግዲህ ያለ ካለ ይሄንን እንደዚህ አይነት ህመም ጅንም ጋር ይያዛል የራሱ ይሄው አይነ ጥላ ምን የሚሉት ነው ሩቃ ሊያስፈልገው ይችላል መድኃኒት የባህል መድኃኒት ሊያስፈልገው ይችላል ምናልባትም ሞከርን ማለት ከመኖሩ ጋር ሁሉም ሰው ተመሳሳይ አይነት አይኖረውም ይሄንን እኔ ሐኪም ቤት አላቅም እንደ ጥያቄ እዳ እቆጥራለሁ ወይስ አልቆጥርም የሚለውን ግንኙነት ካላደረጉ እንዴት ነው የሚለውን ነገር እናገራለሁ إذا كان الزوج لم يدخل بالزوجة ولا خلا بها ما عليها عدة لقول الله جل وعلا يا أيها الذين آمنوا إذا نكحتم المؤمنات ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها እናንተ ማንያም የሆኑ ሴቶችን አግብታችሁ ግንኙነት ሳታደርጓቸው ከለቀቃችኋቸው ዕዳ የለባቸው አህለል ዒልም እዚህ ላይ ምን ይላሉ ሁለት ነገር ነው የሚያስቀምጡት እንግዲህ አጅዝ ከሆነ ሰውየው ህመም ኖሮበት ግንኙነት የማይችል ከሆነ ሁለት ነገር ነው አንደኛ ግንኙነት ካደረጉ ዕዳ ያለ ሁለተኛ አው ኸላቢሃ ወኢለም ጃሚዓ ግንኙነት ባያደርጉም የቁል ኢብኑ ባዝ በሩን ዘጋ ካደረጉት ክላስ ገብተው ነው የሚሉት በሩን ዝግት ካደረጉት ቤት ውስጥ ገብተው አልጋውን ቤት ወይም ቤታቸው በር ከዘጉ በቃ ኸልዋ ተገይቷል ዕዳ ተቆጥራለች ነው ማለት ዕዳም አትቆጥረው እሷ ሳዑዲ ሆና እሱ ኢትዮጵያ ሆኖ ወይ እሷ ደሴ እሱ ኮምበልሻ ሆኖ ተጋቡ ሳይገናኙ ተፋቱ ዕዳ ያለ ተገናኝተው ግንኙነት ሳያደርጉ አንድ ኸልዋ ውስጥ ቆይተው ገቡና ኸልዋ ገቡ አው አልተስማሙ ተለያዩ ዕዳ ተቆጥራለች ለምን ኸልዋ ተገኝቷል ኸልዋ ከተገኘ ዕዳ ነው ኸልዋ ከተገኘ ግንኙነት ባያደርጉም ስለዚህ ዕዳ የሌለው መቼ ነው اذا كان لم يدخل بها ولم يخلو بها خلوة خاصة يعني يغلق عليهم الباب خلوة تامة ሙሉ የሆነ አብረውማ ካደሩ በቃ በቂ ነው አብራ ኑራ ከሆነ ይች ባለቤታውና ዕዳ ያለባት ዕዳ ተቆጥራለች አብራ ቆይታ ከሆነ ግንኙነት ባያደርጉ አንመልጥ والله اعلم ስለዚህ እንግዲህ ለሁኔታው ደግሞ አላህ Subhanahu Wa Ta'ala እንትን ያድርገው እንደዚህ አይነት ባዕድ አምልኮ መሄድ ወይንም ደግሞ ፉቅራጋ የባህል መድኃኒትን ሰጣለን ይያሉ ጥቁር ረድ ሁለት ዶሮ ረድ ክንባሩን አስነካው ለሊጠራቁቱን ይሄድ ወይንም ደግሞ የጅብንትን አጥንት ይጠቀም እንደነጠቀም ይሄ ሁሉ ዝም ብሎ ዝባዝንኬ ሽርክያት ነው ኩፍርያት ነው አንቺም ማሻአላህ ጀዛከላህ አቂዳ ሲገባ እንግዲህ እንደዚህ ወደ አላህ ላይ ተወከሉ በአላህ ተመኩ ሩቃ ይደረግለት ምናልባት ንጹህ የሆነ ህክምና የሚደረግበት ነገር ካለ ጥረት አድርጉ ኢንሻአላህ አላህ ይቅናቸው አላህ ይቅጠማቸው አላህ ሰላሙን አላህ ይስጠው ወንድማችንን ነው የምለው ዱዓ አድርጉለት ያ አላህ በጣም ትልቅ ፈተና ነው ለሷም ፈተና ነው ለሱም ፈተና ነው አሁን ይሄ አለ ተመልከቱ እንደዚህ አይነት አለ እንደዚህም አለ እኛ የአላህን ኒዕማ ማመስገን በጣም ትልቅ ነገር ነው አልহামዱሊላህ ወንድማችንም አላህ ሰላም ይስጠው ኢንሻአላህ አላህ ያሽረው ያ والله اعلم السلام عليكم ሶስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ረመዳን ሲገባ ረመዳን ከሪም መባባል ይቻላልን ረመዳን ከሪም የሚለው የለም لا اصل له اصل የለውም መሰረት የለውም ይሄ رمضان كريم የሚለው غير صحيح يقول امام ابن عثيمين رحمه الله تعالى
أن قول رمضان كريم يميله غير صحيح منه والأولى والأصح قول رمضان مبارك لمن حديث مكة مبارك شهر مبارك يميل سلامتا هي رمضان مبارك مبابالو هي ችግር የለም يعني رمضان شهر زماني مبارك يتبارك ور دي كريم አይደለም እሱ ራሱ وكذلك بالتهنئه مدرارب عند حلول رمضان بقول رمضان كريم وهذا لا اصل له كما قال الشيخ صالح الفوزان حفظه الله تعالى الله يطبقاቸውና ስለዚህ ይሄን ቀውል አንደኛ ከሰለፎች አስል የለውምና ነው ፈውዛን ቢናገሩትም አስል ስለሌለ አስል የለውም መሰረት የለውም እና አይባል رمضان مبارك رمضان شريف ያለ شريف ነዚህ የመጡበት ሁኔታ ስላለ ነው ያንኛው የለውም ነው ባረከላሁ ፊኩም والله اعلم አራተኛ ጥያቄ ስለዚህ ረመዳን ከሪም አይባል ረመዳን ሙባረክ ረመዳን ከሪም የለም አራተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እኔ ባላግብቼ ነበር ያገባሁት ባል የምንኖረው በስራ ምክንያት በተለያየ ቦታ ነበር እንዴት ተጋባን አንድ ልጅ ወልደን እየኖርን ለስራ ብሎ እንደሄደ በዛው ጠፋ የሚሰራበት መስሪያ ቤትም ብናጠያይቅ የምናቀው ነገር የለም አሉ ሊጠፋ አካባቢ ለመጨረሻ ጊዜ አንዴ ደውሎ በዛው ጠፋ ከጠፋም 4 ዓመት በላይ ሆነው የምኖረው ብቻዬን ነው ልጅ ሳሳድግም የሚረዳኝ የለም የሱም ጓደኞች ስጠይቅ በጥይት ተመቷል መሞቱን ግን አናውቅም አሉኝ እኔ አሁን በሸሪዓው መሰረት ኒካውን አውርጄ የራሴን ህይወት መኖር እፈልጋለሁ በዚህ ጉዳይ ላይ ብታብራራልኝ አላህ በለህ ምን ነው እንደዚህ አይነት ክስተት በሚከሰትበት ጊዜ اذا فقد الزوج ባል ከጠፋና ዱካው ካልታወቀ አህሉል ዒልም የተለያየ ነገር አላቸው ጦር ሜዳ ነው የጠፋው ወይስ በንግድ ነው የጠፋው ወይ በምንድን ነው የጠፋው የሚሉበት አላቸው ለማንኛውም ይሄን መሰረት አድርገው ይሄ ሰው ከዚህ በላይ በአሁን ሰዓት ምን ያክል ነው ሰው እየኖረ ያለው 70 ዓመት ተጠብቅ የሚላል ተጠብቅ የሚላል ይሄ የለም ብለዋል በኢማሙ አህመድ ይሄ ነው هذا اقرب ይሄ ምን ያክል 4 ዓመት ከሆነው ይላሉ مفقود فإن مذهب الزهري الإمام الزهري في امرأة المفقود زوجها مالته أنها تتربص 4 سنين 4 ዓመት تقمطلች وقد أخرجه عبد الرزاق وسعيد بن منصور وابن أبي شيبة بأسانيد صحيحة عن عمر وعثمان وابن عباس كنزي التياسن عمر فتوى سطوبتال عثمان فتوى سطوال ابن عباس فتوى سطوال وان جميع من التابعين يتገኘ من 4 ዓመት ከሞላት በኋላ ወደ ሸሪዓ ፍርድ ቤት ትሄድና በቃ እኔ ባሪ ይሄው 4 ዓመቱ አልመጣም ትላቸዋለች ተነግራለች ለነሱ ከዛም በኋላ ባሏ እንደሞተ 4 ወር ከ10 ቀን ትቆጥርና ጋብቻውን ትፈጽማለች ታገባለች በቃ ይሄ ግን በተናጠል ብቻሽን ሳታርጊው ሸሪዓ ፍርድ ቤት መሄድ ማመልከት ማሳየት አቅጣጫ እንድታሳይ በኒካ ላይ ኒካ ምን ብሎ ሌላ ኮተት ይዞ እንዳይመጣብሽ ማለት ነው ይሄን ታደርጊያለሽ በቃ አሁን አንቺ 4 ዓመት እንደውም አልፎታል አዎ ሸሪዓ ፍርድ ቤት ሄደሽ ማሳወቅ ነው ይመለከታቸዋል ሐናቢላ ይሄ ከዑመር ፈትዋ ተሰጥቷል አልኩሽ ከዑስማንም የተሰጠ ነው ከኢብኑ አባስም የተሰጠ ነው عن جميع من التابعين يتسطنوا هي فتوى 4 ዓመት ነው የወሰኑ ዑመር የሰጠበት በዚህ ባረክ الله فيك ስለዚህ የምትጀምረው ዒዳዋ ከየት ነው ካመለከተችበት ለሸሪዓ ፍርድ ቤት ወደ ሐኪሙ ወደ ቃዲው ካመለከተችበት ጀምሮ 4 ወር ከ10 ቀን ትጨርስና ታገባለች ካገባች በኋላ ባሏ ቢመጣስ የዛን ጊዜ ቃዲ ጋር ይሄዳሉ የሚያማርጡትን የሚደረገው ነገር ይደረጋል እንደገና ባሏ ቢመጣ ለሐኪም ግን ለቃዲ ሳታሳይ ለሸሪዓ ፍርድ ቤት ሳታሳይ ብታገባ ዝም ብላ እንዴ 10 ዓመቱ ባሌ ከጠፋ ብላ አገባች ወለደች ኒካው ባጥሩ አይሆንም ልጆቹ ግን ልጆቹ ነው የሚሆኑት የዲቃላ ልጅ አይባሉም ለምን የአይነ ሹብሃ ስላለ ብዙዎች ላይ የሹብሃ ኒካህ ነው የሚሉት ዑለማዎች ሰፋ አድርገው ገልጸውታል ይሄ ነው አጠራ አድርጌ ነው ተናገርኩት
ስለዚህ 4 ዓመት ይሄ እንደ ማክሲመም ተደርጎ ተወስዷል። 10 ዓመት 70 ዓመት 90 ዓመት አይ ይሄ የሰው በአሁኑ ሰዓት ምን ያክል ነው ማክሲመም እድሜው ተብሎ እንደዛ ነው የሚሰጠው። እነዚህ መዛሂቦች በጣም ከባድ ናቸው። ስለዚህ ከሷሃባ ዑመርን ያክል ዑስማንን ያክል ሁለቱ ኹለፋዎች ፈትዋ ሰጥተውበታል። ኢብኑ አባስ ታላቁ ሰሃቢ ይሄ ፈትዋ የሰጡበት ነው። በዚህ ነው የምታደርጊው። አሁን ቃዲ ጋር ሄደሽ አንቺ ይሄን ማመልከትና እዳሽውን ቆጥረሽ እንትን ባሏ እንደሞተባት ሴት ማለት ነው። በቃ አሁን አንቺ ጠቋሚ ደግሞ አለ አንቺ ብዙ ነገር ማለት ነው። ምክንያቱም አሁን ዑለማዎች ተፍሪቅ ሲያደርጉ ጦር ሜዳ ነው፣ ንግድ ላይ ነው፣ ጦለበል ዒልም ሄዶ ነው ምን ይሄንን ተፍሪቅ የሚያደርጉበት ሁኔታ አለ። አንቺ ደግሞ በጥይት ተመቷል የሚባል ነገር አሁን የመሞትን አዝማሚያ የሚያሳይ ስለሆነ ኋላ ቢመጣ እንኳን ማለት ነው ኋላ ቢመጣ እንኳን ስለዚህ ይሄ ነው። ባረከላሁ ፊክ والله اعلم። አምስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሰው ጀናባ ሆኖ ቁርአን መቅራት ሚስቱን ከፈታ በኋላ በሜሴጅ ረጀዕቱ ቢል ይቻላልን? ሁለት ጥያቄ ባንድ ላይ ደግ አድርገዋል። እሺ ጀናባ ሆኖ መቅራት اتفق جمهور العلماء المذاهب الأربعة منهم على تحريم قراءة القرآن للجنوب جنابتኛ ቁርአን አይቅራ ብለዋል። አራቱ መذهب በዚህ ላይ ነው የሄዱት ነው የሚሉት ቁርአን አይቅራ። ነገር ግን بعض العلماء አይ ችግር የለም ያሉ አሉ። ጀናብተኛ ማለት ነው ጀናብተኛ ቁርአን መቅራት ይችላል። إلا أن بعض أهل العلم كالإمام البخاري وابن عباس ومالك في رواية يجيزون قراءة الجنوب للقرآن دون مس المصحف قرآن ساينكا يقرا ችግር የለም ያሉበት አለ። እዚህ ማለት ሌሎች ደግሞ ቁርአን ቢነካ ችግር የለም ለምን ደሊል የለም صريح صحيح لا كان صريحا لا صريح ከሆነ ወይ ضعيف ለጀናብተኛ ለምንኛ አልፈቅድም የሚለው ማለት ነው። ስለዚህ ጥንቃቄ ማድረጉ ለማንኛውም ጥሩ ነው። የበጁብ መቅራቱ ምንም አይደለም። ደግሞ ደሊል አድርገዋል። የማን ነው? የነብዩና አለይሂ ሰላቱ ሰላም ሐዲስ አይሻ የዘገበችው ነው። ካነ ነብዩ ሰለላሁ ዐለይሂ ወሰለም የذكሩላህ አላ ኩሊ አህያን ነብዩ በሁሉም ሁኔታቸው ይዘክሩ ነበር። በየትኛውም ሁኔታ ነው የምትለው ጀናባም ሆኖ ከጀናባም ውጭ ሆኖ ስለዚህ ይዘክሩ ነበር። በየትኛውም ሁኔታ ከተባለ ደግሞ ጀናባም ሆኖ ጀናባም ዚክሩም ደግሞ ቁርአን መቅራትም ሱብሃንአላህ አልহামዱሊላህ አላሁ አክበር ቁርአንም من افضل الذكر ነው። ስለዚህ ይሄንን قراءة القرآن ዘው ውስጥ አስገብተውት ማለት ነው። ደሊሉ ዓም ነው። ይሄንን ዓም ደሊል ተጠቅመው ነው እነ ኢማም አልቡኻሪ وكذلك ابن عباس ومالك በዚህ ያመጡት ማለት ነው። ይሄ መذهባቸው ነው። ብዙዎችም ይሄዱበታል ይጓዙበታል ይሄንን ማለት ነው። እዚህ ነው ሐይደኛም ሴት ምን ሰጠነው ብዙ እንትን ማለት ነው። ባረከላሁ ሌላ ሚስቱን የፈታ ሰው በሜሴጅ ረጀዕቱ ማለት ይችላል። ያንተ መሆኑ ከተረጋገጠ አንተ ትችላለህ። አዎ ራጃዕቱኪ ብለህ ትልክላታለህ እኔ ነኝ ማለት ነው። በቃ ትችላለህ። በሜሴጅም እንትን ይባላል። በሜሴጅ ባትነግርም እኮ ችግር እኮ የለውም። ሜሴጅ ባትነግራት ራጃዕቱ እቤት ሆነህ ራሱ በርህን ዘግተህ ራጃዕቱ ብትል ትመለሳለች። ያንተ ነው ኒካሁ ያንተ ነው። መውደድ ያለባት ሰው መስማት አለበት። እነከሌ መስማት አለባቸው አባቷ መስማት አለበት የለም ካልፈለጉ ኋላ ቃዲ ዘንድ ይወስዱሃል። ይሄ ነው እንደ ሸሪዓው ነው መነገር። የሸሪዓው መመለስ ትችላለህ። ወደደች አልወደደች አይመለከትም። ረጅዕያ ከሆነች ማለት ነው። አንድ ጊዜ ነው የፈታት መመለስ ትችላለህ። ሁለት ጊዜ ነው የፈታት መመለስ ትችላለህ። በኹሉዕ ከሆነ አትመልስም። ለምን ጦላቅ አይደለም። ኹሉዕ ጦላቅ አይደለም። በፍችም አይታሰብም ኹሉዕ ከሆነ። ስለዚህ ፍች ስላልሆነ ፈስኽ ነው የሚባለው እና መመለስ አትችልም። ተስማምታችሁ ነው እንትን የምትገቡት። ይሄ ነው والله አለም መመለስ ትችላለህ ነው ወንድምዋ። ስድስተኛ والله አለም ስድስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልহামዱሊላህ በጣም ደህና ነኝ ደህና ናችሁ? አልহামዱሊላህ ወኢያኩም ጀዛኩሙላህ ባረከላሁ ፊኩም። እሺ ወደ ጥያቄ እሺ ኢንሻአላህ አላህ ሁላችንም ሀጀላህ ተባረከላሁ። ቤተሰቦቼ ለስሙ ሙስሊም ናቸው፣ ግን ሶላት አይሰግዱም። ሙስሊም መሆን ስለማይቻል ሶላት ካልሰገዱ ማለት ነው ያው ካፊር ናቸው። የቻልኩትን እየታገልኩ ነው
ሶላታቸውን እንዲሰግዱ ግን አላህ ያጠመመውን ማንም መመለስ አይችልም። ሶላታቸውን እየሰገዱ አይደለም። እኔም በጣም ግራ ገብቶኛል ምን እንደማደርግ። በዱዓ አትርሱ። አላህ ሁሉንም ያስተካክልን ኢንሻአላህ። እና ጥያቄ ነበረኝ። እሱም አንዲት እህቴ ስደት ላይ ሆና ኒካህ አሰረች። ከዛ ወደ ሀገር ለመግባት ስታስብ ባሏ እኔ ነኝ ተቀብየሽ ወደ ቤቴ የምወስድሽ ሲላት፣ እሷ ደግሞ ቤተሰቦቼ ጋር ሄጄ ነው ወደ አንተ የምመጣው፣ ቤተሰቦቼ ጋር ሳልደርስ እንዴት ነው ቀጥታ ወደ አንተ ቤት የምሄደው? ካንተ ቤት እኮ አይደለም ወደ አረብ አገር የሄድኩት ስትለው፣ ባለሽ እስከሆንኩ ድረስ ኒካህ እስካለ ድረስ ራሴ ነኝ ተቀብየሽ ወደ ቤቴ የምወስድሽ አላት። እሷም እኔ እንደዛ አላደርግም አለችው። ካልሆነ ኒካዬን ታወርዳለህ አለችው። ይሄ እንደ ሸሪዓ እንዴት ይታያል? ባልሽ ጋር ተቀብሎ እቤቱ የሚያስገባሽ ባልሽ ነው። ከአባቴ ቤት በወግ ማዕረግ እንደዚህ ተሸኝቼ ኒካህ አስረሻል፣ በቃ አለቀ። ኒካህ ታስሯል እኮ ሰርግ አድርጉ፣ ኒካህ በቃ ኒካህ ተደርጓል። ኒካህ አስረሻል፣ ጨርሰሻል፣ በቃ ባል ነው የሚቀበለው። እኔ ጋር ነው ካለሽ በቃ እሱ ጋር ነው። በዚች አሁን ኒካህ አውርድልኝ ቢላሂ አለይኩም ተው። ኧረ ፉርጋ ሳታስቀምጡት እንዳለ እንደው ኒካህ እንደው ጦላቅላ ላ ኢላላህ። አትቆጡ፣ አትናደዱ፣ አትበሳጩ፣ ረጋ በሉ። ሸሪዓ ይምራችሁ። በቃ ባል ነው አለቀ። ባል ነው ኒካህ አድርገሻል አይደል? አለቀ በቃ። ባል ነይ ካለማት አይ ከዚህ ነው የምንሸኝ። ምንድነው እስኪ ይሄ? አባቴ ዘንድ ሂጄ ነው ከአባቴ ቤት ነው የምሄደው። ከየት የመጣ ነው ይሄ? ከየት የመጣ ነው? ኒካህ ከታሰርሽ በኋላ ታስረሻል። መጀመሪያ በቃ አልቋል። የሰው ሚስት ነሽ። ነይ ሲልሽ መምጣት ነይ። ኧረ ቤቴን ጨርሼ አይቻልም እንደዚህ አይነት። ኧረ እኔ ገና ጅብሰሙን ገና ጀምሬዋለሁ። ኧረ እና ለምን ታሰርሽ ኒካህ ከታሰርሽ በኋላ ወለም ዘለም የሚባል ነገር እንጅሩ። ይህንን ካሁኑ አውቀሽ ግን አለቀ። ባል ነይ ካለሽ እዛ ሆኖ መሄድ ብቻ ነው። ሌላ ምንም አማራጭ የለሽም። ነይ ያለሽ ሂጂ። እቤት እሺ አባቴ ጋር ደርሼ እናቴ ጋር ደርሼ ተመካከሩ። ተወያይተሽ አግባብተሽ ነው እንጂ አላደርግም የአምባገነን ስራ ሸሪዓ አያስከልሽም። በቃ ትክክል እሱ ነው። ነይ ቤት ከቤት ነው የምትሄጂው። ትክክል ነው። ምናልባት እዛ ከገባ በኋላ ዝም ብላ ዘው ብላ ገባች። እንደው የችኮላዋ አይገርምም? እንደው ትገርማለች። እንደው ለባል ቸኮላ ምን ጎረቤቱ ጉድ ይለኛል። ኧረ ስለ ጎረቤት ተይና ስለ አኸራሽ አስቢ። ምን ጎረቤት እዛም ከሄድሽ በኋላ መልሰሽ ብትሄጂ የማያወጡልሽ ነገር የለም። እንደዚህ አይነት ወግ ማዕረግ ሁልጊዜ የአገር ቤት ሰው አትሆኑ። ሁልጊዜ አሁን የአገር ቤቱ ሰው ራሱ ሸሪዓ እየገባው ነው፣ እየተማረ እኮ ነው፣ እየተሻሻለ ነው። እንዴው ሁልጊዜ እንዴት የደረባ ሰው እንዴት ይሆናል? ባልሽ ንጉስሽ ነው። ንጉሱ ባሉት ነው። ጠቅላዩ እኮ ነው። ጠቅላዩ ነው። አንቺ አንድ ብትሆኝም ጠቅላይ ሚኒስትርሽ ነው ላንቺ። ከሱ ትእዛዝ ውስጥ አትወጪም። አለቀ በቃ። የዑለማዎች ምንድነው የሚሉት? ለው ካነት ፊ በለድን አኸር አው ተዘወጀሃ ኻሪጀ በለድሃ فهي مأمورة بالطاعة لزوجها وبناء على ذلك يجب عليها العودة إلى بيت زوجها وليس إلى بيت أبيها إلا في حال وجود مسوغ شرعي نمرد የሸሪዓ ሙሰውግ እስከሌለ ድረስ ውጭ አገር አገባት ስትመጣ የምታርፈው ባሏ ቤት። ይሄንን እያወቃችሁ ግን አታተራምሱ። ህይወት ኑሮን አቅጣጫ አስተኋላ እንደገና አሁን ፈታኝ በቃ እኔ አልፈልግም። አሁን ቢፈታ ደግሞ የሆነ ስም ይወጣለታል። እንደዛ አታድርጉ ሴቶች። ተው። የወንዶች ብቻ አይደለም ጥፋቱ። ሴቶችም ድንጋይ ታቀብላላችሁ እኮና ነው ድንጋይ ታቀብላላችሁ። ወንድና ይሄው ንካይ ቀውስ ያደረገች ከዛማ እሪታውን ታስነክዋለች። በቃ እሪ አገር ይተራመሳል። እንደዛ አታቀብሉ። ነገራት አንደበታችሁን ያሳደኩት ቆንጠጥ በሉ። ሸሪዓ ያዘኛል። እስኪ ሸሪዓን ጠይቅ በሉ። ኒካህን አውርድልኝ እኔ ከአባቴ ቤት ነው እንጂ የምመጣው። እኔ እንዴ አገርስ ምን ይለኛል? እኔ ከአባቴ ቤት ነው እንጂ የምመጣው። ለምን ሸሪዓው ምን አለ በይ።
ይሄን ጠይቁ ለአላህ ብላችሁ ሸሪዓው ምን አለ እኔ አሁን ባለቤቴ እንደዚህ ይለኛል አይው አንዳንዶቻችሁ በጣም የምወቅሰው ማለት ነው ለራሳችሁ ነው የሚጠቅማችሁ መጀመሪያ ለጉድ ትግባቡና ታገቡታላችሁ እማትፈልጉት ስትሆኑ እንደዚህ ነው አሉ እንደዚህም ይላል አሉ ሁለተኛም ጀምሯል አሉ አንዳንድ ነገር እያገኘውበት ነው ይጂ እንትና ሽርሸራ ነው ለመውጣት ለመፈርጠት በር ለመክፈት የሚደረግ ብዙ አይነት ነገር ስላለ እናንተም አደብ ያዙ ወንዶችም አደብ ያዙ እንደው እስኪ ሸሪዓ ጠይቁ አትበዳደሉ በአላህ ስለዚህ ይሄን መመክር والله اعلم ሰባተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የኔ ጥያቄ አንድ ኡስታዝ ነበረ አሁን ጀምዕዮች ዘንድ ተቀላቅሎ እየቀራ ነው እሱ ላይ መቅራት ይቻላልን ካልተቻለስ እሱ ከሚያቀራቸው ተማሪዎች ጋር ሙራጃአ ማድረግ ይቻላል ወይስ እንዴት ነው ብታብራራልኝ አይቻልም ጀምዕዮች ጋር ሄዶ የሚቀራ ላይ መቅራት አይቻልም ጀምዕዮች ላይ የሚቀራ ራሱ አይቻልም ጀምዕዮች ላይ የሚቀራው አፉ ጀምዕዮች ጋር እሱ ላይ የሚቀሩ ደግሞ ጅራቱ ናቸው አለቀ በቃ ጅራትና ጭንቅላት ያው ናቸው አትቅሩ እንደዚህ አይነት ሰው ላይ ድርሻት ነው أهل البدع لا مقرات يقول الإمام الشاطبي رحمه الله تعالى الله يزم الله شنو እንግዲህ ከቀደምቶች ያዙት فإن توقير صاحب البدعة مظنة لمفسدتين ሁለት መፍሰዳዎች ያመጣል تؤدان بالهدم على الإسلام እስልምና ለማፍረስ አስተዋጽኦ የሚያደርጉ ሁለት ፈሳድ ያመጣል أهل البدع ዝና መስጠት ሄደህ ማጀብ አጃቢ ዘገም ይያልክ ይሄንን በዚህ በዱበርቲነት ያመጣው ሸቀጥ ይቅርዘው አንተ እጣን ነጋዴ ብትሆን ይሻላል احدهما التفات الجهال والعامه አንድ የሚሰሩትን ማለት ነው ጃሂሎችንና ተራው ማህበረሰብ الى ذلك التوقير ያ ሰውዬ እንዲከበር ያደረጉ ነው اهل البدع እንዲከበር ለምን እከሌም ሄዷል አሉ የት ነው ሄደው እንተና ይቻላል ማለት ነው ይላል ሁሉ ሁለተኛ ደረሰው ሲጋጋ ሲያይ ውጭ ላይ ያለው ማህበረሰብ ይሄ ሰውዬ የሚሰጠው ፈትዋ በደንብ ተቀባይነት አለው አይ እኔ እኮ መቅሪያ ጥቼ እንጂ ሙብተዲያ ነው ማን ይሰማሃል እንደዚህ አይነት ግሳንግስ አካሄድ ይርክ በአላህ ይሄ የአሳማ ባህሪ ነው እንደ ምግብ ብትወስደው ዝም ብሎ የተዋጠውን ሁሉ መብላት ማለት ነው فيعتقدون في المبتدع انه افضل الناس ከሰው ሁሉ ይሄ የተሻለ ነው ብለው ማህበረሰቡን እንዲያስበው አንድ አስተዋጽኦ ያደረክ ነው ሰውየው እድገት እንዲያገኝ ሰውየው ተሰሚነት እንዲያገኝ ሰውየው ትልቅነት እንዲያገኝ በግራም ያዋጣህ በኪሎ ያዋጣህ ስለዚህ እረፍ እዛ ሄደህ የምትቀራ ማለት ነው ቀፈፍ ነው የሚልም ብያቸዋለሁ እኔ ከዚህ በፊት አህለ البدع ላይ መቅራት የሽንት ቤት ከንፈር ኢማሙ ሻፊዒ የኔ እኮ ዕውቀትን ይሄንን ተረታቸውን ያመጡና ማለት ነው ውሻን ላይ ባገኘው ምጥጥ አረገውና 7 ጊዜ ይታጠባለሁ ብለዋል ጋር እኮ ከውሻ ነጃሳ እኮ ይበልጣል ቢድዓ አታውቅም እንዴ ቢድዓ እኮ በሽተኛ እኮ ነው የሚያደርገው ታው አቂዳህን ያስቀይራል ትተኛለህ ደግሞ ለዘብተኛ ነው መጀመሪያ ስትሄድ ለዝበህ ነው የምትሄደው አይው ስሙኝ እደግመዋለሁ ስትሄድ ለዝበህ ነው መጀመሪያ አንተ በኮባ የተጠቀለለ ጫት ቀንበጥ ነው ይሆንከው አው ወርደሃል ማለት ነው እዛ ስትሄድ ደግሞ ሌላ ዲግሪ ትጨምራለህ እኛ እኮ እንደው እንተና ከረራ አድርገዋል ማለት ትጀምራለህ እንተና እኮ አከሮታል እንተና እኮ ከረራ አድርጎት ነው እንጂ እያል ፈትዋ ፍለጋ ትገባለህ ፈትዋ የሚፈቀድልህ ፈትዋ ደግሞ ሞልቷል ምን ታገኛለህ ማጠጋጋት ደግሞ ለጀምዕያም አለ ለኢኽዋኖች ለዲሞክራሲ ራሱ እኮ አለ ቢስሚል ዶራው ቢስሚ ማዳ ለምርጫ ታገኛለህ አንተ ኢኽዋን ላይ ረዳት ታደርግ ሱፍዬ ላይ መውሊድ ላይ ረዳት ታደርግ ለምን የእነሱም ቀውላላቸው አንተም ቀውላለ የዓሊም ነው እንጂ እንትን አይደለም እየተከተልክ ያለው የመረጃ ጉዳይ አይደለም ሁሉም ለራሱ ለጥፋቱ መረጃ ነው የሚፈልገው አጥፊ ሁሉ ደግሞ የሆነ ሹብሃ አለችው ባረከላሁ ፊክ
أيوة سمعني ما أيها الأخ هو إنما عاطفي التبالة يهونج مشنجا يهونج تقوم علم عاطفي هو مالك ስለዚህ ይሄ ይታየህ መንሃጅ ውስጥ መረጃ እየፈለክ ለጥፋትህ መደበቅ እየፈለክ መከላከያ ጋሻ እያዘጋጀህ ቢድዓው ላይ እየጠነከርክ አህሉ ሱናዎችን እየሸሸህ እየፈራህ እየበረገክ እየራቅ ነው የምትሄደው ተውባክህ እነሱ አክረውት ነው ተውባክህ እያልክ አዲር የምትጠራው ሰውዬ አዲር ትሆናለህ መጨረሻ ላይ አወራረዱ ደግሞ እያየን አይደል እንደ ዘጭ እንዳለ ያ ሲጦዝ የነበረ አዲስ አበባ ላይ ዩኒቨርሲቲን ባንድ ግሩ አቁመዋት እንዳለ በቃ ኢኽዋን እየተባለ ተለፍልፎ መለሰና እንደገና ዘጭ አልወረደ ሁሉ አሁን በጀርባው ተንጋሎ ነው የተኛው አሁን በቃ ሌላ አህለ ቢድዓ ጠፋ ማን እንጂ ዑመር ኮምበልሻ እንጂ ተለሰለሰነቱ ኋላ በቃ አሁን ዑመር ኮምበልሻ አንብቻ ነው አይለቃቸውም ነው ወገቡን እያለ ይጥለዋል ለምን የሚለሳለሰው እሱ ነው እሱ አክፍሯቸዋል እነሱ አያከፍሩትም በእላህ አክፍሩ አይደለም ከመረጃ አኳያ ግን ቆራጥ ነው ተደብቆ አይደለም የሚሄደው አይለሳለስም የፖለቲከኛ አካሄድ ስለሚሄድ ኢኽዋን ፖለቲከኛ ጀምዕዩ ፖለቲከኛ አስመሳይ ይሄ ቅድሚያ ለተውሂድ መንጋ አስመሳይ ላለተቢ ወላና ኢልያስ ወላ ሸዋሜዳ ወላ ማን የለም አስመሳይ ቅድሚያ ለተውሂድ የሚሉ አስመሳይ بكل ما تأتني الكلمة والله الحمد لله ብቻችንን ብንሆን ኖሮ አይለቁንም ነበር የራሳቸው ሸኾች ተወበቱ የራሳቸው የሚቀር ማንባዝ ዑመር ባዝሙ ለቀቀ ወጣ እንዴት አርጎ እንደተናገረ እንዴት አርጎ እንደገለጸላቸው እንግዲህ ሸኻችን ያሉ ስንት ቀውጥ ሲያደርጉት የነበረው ማለት ነው ይሄ ሸኻውን ሰሞኑን ነው እንግዲህ በቅርብ ነው 2 ወር ወይ ወር ምናምን ቢሆነው ነው ከተወበደ የሱን ድሮና ዘንድሮ ብለው ያገናኙበታል ድምጹን አያገናኙ ሰው እኛን መስደብ ነው የፈለጉት እኛ ምንም ይሁን እንደው በዚህ መስአላ እንደው በማዕሲያ ከወደቅን እንጂ والله በመስአላ እንደው አንድ ጀምዕ ንቅንቅ አታደርገን ንቅንቅ አልኩህ ንቅንቅ ምን ለቀው መሰለህ እንዴ ይሄን ወፋፍራም ጀምዕ ይሄን ወፋፍራም ድምጽ ወፍራም ድምጽ እንደ ቢጎረንን ድምጽ ለምን ወንታርቦ አይሆንም الباطل لا يكون حقا ابدا ولو صفق له المصفقون بوفرام ድምጽ ስለተነገረ باطل حق አይሆን የዩኒቨርሲቲ ተማሪ ስላገዘው باطل حق አይሆን باطل الباطل باطل ولو صفق له المصفقون او جمله المجملون ማን ስለዚህ እራቅ ካህለ البدع ለዚህ አይነት እንደ ጀምዕይ ኮተት ጋር እየወረድክ አትተኛ ቢላሂ አለይክ ኮተታ አሁን በጣም የሚያከር ይመስላችኋል የለተሞን መንጋ በጣም ያከረሩ በቃ ለአህለ ቢድዓ ሙመያ ብለው ይጮሃሉ እንጂ አሸዱ ተምያዓን هم انفسهم ራሳቸው ማለት ነው ተመዩአቸው የባሰበት ናቸው እነሱ ይባሰበት በጣም ሸታም የበዛበት መንጋ ተሳሪያቢ የበዛበት መንጋ ወይ አቂዳቸው ላይ አይጠነክሩ እንዳለ የአዲር የእርጃ መንጋ ምን አንተ የአመድ በዱቄት ይስቃል የሚባለው አይነት አባባል እኮ ነው አሁን ደግሞ መያ ተባብለው እንደው ረድ መደራረግ ነበረባቸው አይ እነዛ ጋር ነው የምትወርደው ስለዚህ አንድ ይሄ ሐዲም ነው ሁለተኛ አንነው اذا وقر من اجل بدعته صار ذلك المحرض له على انشاء الابتداع في كل شيء ليلو لا بدعه متى እየርክ የምትቀራበት ከሆነ ይሄን ሙብተዲዕ ለመውሊድ ጣጣ የሌለው እሱ ጋር ሄደ ቁጭ የምትል ከሆነ ለእርጃዕ ጣጣ የሌለው እሱ ጋር ሄደ የምትቀመጥ ከሆነ በቢድዓው ላይ ያጠነከርከው ብሎም እየቀሰቀስከው ሌላም ቢያመጣ ማንንም እንትን አይለውም አበቃ ቁጥር አንድ አንቱ ነው ቃልቻ አንቱ ነህዊ አንቱ ሙፈሲር አንቱ ሙሐዲስ አንቱ ብለዋል አንቱ ብለ ሙሐዲስ ነው በሐዲስ ይበልጠኛል ሙሐዲስ ነው ብለ ኋላ መለስ ብለ እሱ ኳለ البدع ነው ብትማን ይሰማሃል ለምን ሙብተዲዕ መሆኑን እያወቅህ ነው አይሄድከው ሳታጥብ ይሆን ስለማላቅ ነው ብለህ ትናገራለህ እያወቅህ ሄደ ኋላ መልሳለሁ ብትል ተንጋለህ መሽናት ነው አንተ ኧረ ትቀፋለህ ማንስ ያዳምጣል አንተ ዲዕዋ አውዙ ቢላህ እያወቅህ ሰለፊይ ሆነ አህሉ ሱና ሆነ ከሄድክ አህለ ቢድዓ ጋር ቁጭ ብለህ ከቀረህ እንደው ዲዕዋ እንኳን ብታደርግ ራሱ ትቀፋለህ በቃ ትቀፋለህ ያስጠላል
ያስጠላብሃል ነው። በተለይ ሱና ላይ መጠንከር ብትል አሁን አንተ ይደብራል። በጣም ነው የሚደብር። በጣም ያስጠላል። እንዴ ያስጠላችሁ አላህን ፍሩ። ለአላህ ብለህ እንደው አልጀህሉ ኸይሩን ለከ من مثل هذا العلم كان እንደዚህ አይነት علم جهل ይሻልሃል ማይመነት على الاقل تعذر بجهلك في الاخره مع انه شرك كما هو قال ከዛ በታይ ከሆነ ደግሞ معذورنا في الدنيا والاخره يا الله ይሄንን ያዙ። እነሱም ላይ አትቅሩ። አህለ ቢድዕ ጋር ሄደው የሚቀሩት እነሱም ላይ ሙራጃ የሚያደርጉትን አትቅሩ፣ አትቀላቅሉ። መጀመሪያ እንደዚህ አይነት ጀማ እኛ የድር ቆሎ ወይንም የድር ንርፎ አይደለም፣ የቅሬ ንርፎ አይደለም፣ ወይም ያተቴ ቆሎ አይደለም። ለምን የምትቀላቀለው? አህለ ቢድዕ ጋር ጥራ፣ በቃ ተመየዝ፣ ወራቁም በቃ እዛው አስተካክለ። ጀምዕ መጥቶ ውትፍ የሚል ከሆነ ቦታ አትስጥ። በቃ ለብቻ ጥጉድ ያዝ፣ እየጠራ ይምጣ፣ እየተወበተ እያስተካከለ። ከዛ ውጭ ባለ ነገር ዘገም እያለ የሚመጣ ተጣሉናላችሁ። ምን እንሰራላችኋለን? አህለ ቢድዕ ከሆነ ምን ልንሰራ ምን ሊሰሩ እኛ ጋር ምን ሊሰሩ እንደሚመጡ ይገርመኛል። አንተዬ እኔ አሁን በአንተ ሙብተዲነ ተክፊር ላይ እንዴት ትቀራለህ? አዙርህም አይጨንቅህም እንዴ? ኬሚስትሪ አይደለ ባዮሎጂ አይደለ? እኔ እኮ አንተ ዘንድ ተክፊር ይለኝ እኔ ጋር ምን ልሰራ ትቀራለህ? ለምን ሌሎችን ስለምታለዝብ ነው። መቅራትህ እኮ ምናልባት ከጊዜ በኋላ ልትቀየር ትችላለህ። ጀምዕዮች ግን እንደዛ አይደለም ስራቸው። ይቀሩብሃል፣ ዞር ብለው ይቀጠቅጣል በጀርባ ቁጭ ብለው እኮ የኮመኮመ ነው የሰለፊዮችን ዳዕዋ። ይሄ እንደዛ አይነት ግሽ የሚሰሩ ሰዎችና እንደዛ አይነት አስጸያፊ ስራ የሚሰሩ በቃ ያሟለጡ ሳሙና የሆኑ ሰዎች ናቸው እነዚህ በጣም የሚያስጠላ ማለት ነው። አንዳንዱ አሁን ቀስ ብሎ እንደው ምናልባት እስኪ እንደው እነዚህ ሰዎች አሁን ተክፊር ነው ይሏቸዋል፣ ሙስሊም ያከፍራሉ አሉ። እስኪ ልስማ ብለው ሲመጡ እኛ ሙስሊም አናከፍርም፣ ላኢላሃ ኢላላህ። እኔ እኮ ሙስሊሞችን የሚያከፍሩ አንዳንዱ እንተናን አክፍረዋል አሉ አቡበክር ብሎ ይጠይቃሉ። እንተናን አክፍረዋል አሉ፣ አንተ ያክፍረዋል እንዴ? የሚነግሯቸው ሙስሊምን አክፍረዋል ነው። ያከፈርነው አህባሽን በቃ ካፊር ናቸው፣ እርር ያሉ ካፊሮች ናቸው ብለን የተናገርነው። እዚህ ላይ ምንም እንደው የምንደራደርበት የምንፈራበት የምንንቀጠቀጥበት የምንጨነቅበት የለም። ኮራ ብለን የምንናገረው الرحمن على العرش استوى على وارتفع እንደምንለው ሁሉ الأحباش كفار فردا إذا أشركوا بالله عز وجل ማለት ይሄን ተናገረ። እላይ ያሉትን ዑመር ኮምበልሻን ዑዝር ሰጠዋለሁ የምትል ከሆነ አንተም ራሱ ትደፋለህ እንደሱ። لماذا؟ لأنه تكذيب لله عز وجل. فمن يكفر بالطاغوت ብሏል። የግድ ሸኻችን በተደጋጋሚ ነው ሲናገሩ መሰማቸው አቦ ይሄን فمن يكفر بالطاغوت من لم يكفر عبد القبر لم يكفر بالطاغوت فوزان نقروها لهن فتح الولي الحميد لي بايتنا لهن بارك الله فيك فعلا. ስለዚህ አህለ البدع ጋር አትቅሩ፣ አህለ البدع ጋር የሚቀራም ላይ አትቅሩ። والله ስምንተኛ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እናትና አባቴ ባንዲ ናቸው። ከዛ አባቴ አልወልድህም አባትህ እገሌ ነው ብሎ ነገረኝ። እናቴ ደግሞ ስጠይቃት እሱ ነው ስለሚዋሽ ነው እንጂ የሱ ነህ አለችኝ። ኒካቸው እንዳለ ነው። ስለዚህ የአባትነት ሐቅ አለብኝ። ክዷል። ምን ትለኛለህ? حول ولا قوة إلا بالله. فإن الأصل أن الولد ينسب إلى صاحب الفراش. أصله هنا ወንድምዋ أصله ምንድነው? አባትና እናትህ ተጋብተው በትዳር እስካሉ ድረስ ተወለድክ አንተ። الولد للفراش የአባትህ ልጅ ነህ لما رواه الشيخان وغيرهما من حديث عائشة رضي الله عنها أن رسول الله صلى الله عليه وسلم قال الولد للفراش وللعاهر الحجر. ልጅ ለፍራሹ ባለቤት ነው። ያ ማለት የኒካሁ ባለቤት ለሱ ነው። ለዝሙተኛው ድንጋይ ነው የሚገባው። ይሄ ነው በቃ። አባት ከካደሳ አባት ችግር ሸርጥ አለው ይላሉ። አንደኛ ቶሎ መናገር አለበት። እኔ ከጡር በኋላ እኔ ከሷ ጋር ግንኙነት አላደረኩም። በቃ ወጣ ብዬ ነበር ለንግድ እንደወጣሁ ነው ጸንሳኔ ጠበቀች ብሎ ሙላዓና መደራረግ አለባቸው።
አንደኛ መፍጠን አለበት ይላሉ አህለ العلم أن نفي الولد عن الزوج أن لنفي الولد الزوج ማለት شروطا منها الفور والتعجيل في نفيه واللعان نفي ሲያደርግ ቶሎ መናገር አለበት አድጋ 15 ዓመት ከቆየህና ትልቅ ደረጃ ከደረስክ በኋላ የኔ አይደለህም ቢል የለም አይሰማም ነው የሚሉት እንዲያወቀ መናገር አለበት ሌላ የሚያዘገየው ምክንያት ከሌለው በስተቀር እንጂ የሆነ ሸርዒ ምክንያት ከሌለው በስተቀር እንጂ ቶሎ መናገር አለበት አንዱ ሸርጥ ነው ይሄ ነፍ ሁለተኛ ሙላዓና መደራረግ አለባቸው እናትና አባት በዝሙት ያማተ ነው ይሄ ልክ ከሌላ ነው የወለደችው ብሏል እኔ ከውስጥ ነው ያለችው ሙላዓና መደራረግ አለባቸው መረጋገጥ እግድን ይሄ ተሕቂቅ እስካልተደረገ ድረስ አንተ ወለድ ልጁ ነህ ለሰውየው ልጁ ነህ ያባትነትን ሐቅ ስጥ እሱ ቢክድም እሱ ተጠያቂ ነው አኺራ ባረከላሁ ፊክ والله زقنኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته وإياكم إن شاء الله የኔ ጥያቄ ሴት መቃብር አትሄድም ሲባል ሰምቼ ነበር ነገር ግን አይሻ ወንድሟ ላይ አብዱላህ ላይ ሰግዳለች የሚል ሰማሁ ይህ ግር ብሎኝ ነው ብታብራራልኝ አብዱላህ አብዱንተና ሰዒድ ኢብኑ አቢ ወቃስ ላይ ሰግዳለች አይሻ ይሄ ማለት ሴት ላይ ሁለት ነገር ተከልክለዋል አሁን ጀናዛ ላይ አይሻ ሰግዳለች ማለት ቀብር ሽኝት ሄዳለች ማለት አይደለም ላ ክስተቱ የተከሰተው ሰዒድ ኢብኑ አቢ ወቃስ በሞተ ጊዜ ነው ረዲየላሁ ዐንሁ ምንድነው አይሻ ረዲየላሁ ተዓላ ዐንሃ ሰዒድን ጀናዛውን ስትወስዱ ወደ ቀብር ስትወስዱት ወደ በቂዕ ይዛችሁ ስትሄዱ አምጡልኝ ወደ መስጊድ ያለቻቸው يمر بجنازته في المسجد በመስጂዱ አጠገብ ሲሄዱ مسلم ዘግበውታል وكذلك أخرجه أبو داود النسائي እንዲህ ነው የሚለው أنها لما توفي سعد بن أبي وقاص أرسل أزواج النبي صلى الله عليه وسلم أن يمروا بجنازته أو أن يمروا في بجنازته يصلين عليه እንድንሰግድበት አምጡልና ሴቶቹ ማለት ነው አመጡላቸው መስጂድ ያስገቡት ጀናዛው ነብዩ መስጂድ ማለት ነው እና فوقف به على حجرهن يصلين عليه እንዲሰግዱበት ተደረገላቸው እዛ ሰገዱበት ከሰገዱ በኋላ ጀናዛውን ይዘው ከወጡ በኋላ ኋላ አይሻ ሰማች وقالوا ما كانت الجنائز يدخل بها المسجد ጀናዛ እኮ መስጂድ አይገባም ነበር አሁን አምጡ ብላን አስገባቸው መስጂድ እንዲገባ ተደረገ አሉና ሲናገሩ ይሄን ሰማች ደረሳት فقال ما اسرع الناس الى ان يعبوا ما لا علم لهم به እውቀት በለላቸው ነገር እኛን ማነወር ምን እንዲያፈጠናቸው አለች ኢንፎርሜሽኑ በለላቸው እውቀቱ በለላቸው ነገር እኛን እንደዚህ መተቸት ምን አደረሳቸው እንዴት እኔ አለች أبو علينا أن يمروا بجنازة في المسجد وما صلى رسول الله صلى الله عليه وسلم نبي راسه على السجر على سهيل بن بيضاء من بال الصحابي إلا في جوف المسجد مسجد محل لا ينسجد النبي سهيل مالك يوم كتبوك زمچا بتبوك زمچا انتن غزي كزام بኋላ የሞተ صحابي مالتنا رضي الله تعالى عنه ሁለት ጊዜ ሂጅራ አድርጓል ሐበሻም ሄዶ ነበር በድር ላይና ኡሁድ ላይ የተሳተፈ ታላቅ እስላም ጀግና ነው እና ነብዩ في جوف المسجد ነው የሰገዱበት በማታቁት ነገር ምን ክልክል ቢሆን ኖሮ ነብዩ መስጂዱ መሃል አምጥተው ሷይልን አይሰግዱበትም ሶላተል ጀናዛ ለማነወር ምን እንዲያስቸኮላችሁ አለ በማታቁት ነገር ምንማረው ነገር አለ እዚህ ላይ አይሻ ይሄንን ስትላቸው በማይታወቅ ነገር ሰው ምን እንዲያስቸኮለው አለች ምን አስቸኮለ አንዲ በማነወር አንዲ በማያቁት ነገር መናገር وكذلك ሲደረግ የነበረን ሱናን ነገር እንደሌለ ማድረግ ምን ብዙ ነገር فهم ያደርጋሉ አህሉ ላይ ለማንኛውም ግን ለማነወር መረጃ በለለ አትቸኩል ሁለተኛ ወንድማ እንትን ተጠየቅኩት ጥያቄ ላይ ሴት ልጅ ምን ሶላተል ጀናዛ ላይ የሰገዱት የት ነው መስጂድ ነው ጀናዛውን ማልሸኙም وكذلك زيارة አላደረጉም ይሄንን ያዘ ባረከላሁ ፊክ ሴት ላይ ሁለቱ ክልክል ናቸው ሁለቱ ተከልክለዋል አንደኛ اتباع الجنازه اتباع الجنازه ام عطيه تناغرالچ نبي عليه الصلاه والسلام ثبت في الصحيحين ان ام عطيه رضي الله تعالى عنها قالت نهينا عن اتباع الجنائز ولم يعزم علينا
ቁርጥ አልተደረገብንም ተከለከለናል ያለው ነው ምን ይዘብላሉ አህመድ ኢብን በቃ ተከለከለናል ማለት ተከለከለናል ማለት ሴት ልጅ መከተል አይፈቀድላትም ዚያራ አስቀበል ያም ደግሞ ነብዩ አለይሂ ሰላቱ ወሰለም ለአን አላህ ዛኢራቱል ቁቡር ብለው ተናግረዋል በዛም ተከለከላለች በቃ ለአን ዛኢራቲ አልቁቡር ነብዩ ረግመዋል ሁለቱ ክልክል መዘየሩም ሆነ ቀብር ዚያራ መሄዷ ወከذلك መሸኘቷ ክልክል ነው ሴት ልጅ ሶላተል ጀናዛ ሰግዳለች አዎ ሰግዳለች ይቻላል ግር የለም ማያለው ለምን አምነው ሐዲሱ የመጣው አመን ነብዩ አለይሂ ሰላቱ ወሰለም ሶላተል ጀናዛ የሰገደ ፈለሁ ቂራጥ እስከሚሰገድበት ሰዓት ድረስ የቆየ አንድ ቂራጥ አለ እስከሚቀበር የቆየ ደግሞ ፈለሁ ቂራጣን ሁለት ቂራጥ አለ ብለው ሲናገሩ በአመነው ሴት ወንድ ያላል ነብዩ አለይሂ ሰላቱ ወሰለም ስለዚህ ግር እንዳይልህ አይሻ አልሸኘችም ጀናዛውን አልሸኘችም ኩልከልና ባረከላሁ ፊክ ሰገዱ ይሰገዳሉ ይሄ ነው ያለው እማቀው ይሄ ነው والله አስረኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የኔ ጥያቄ የምትጠጣ ነገር ከፈላ አስካሪ ነው ነገር ግን ምንድነው ይሄ ማኪያቶ ነው ምንድነው ምን ይሄ መውደድ ምናምን ነገር የሚለው መሰለኝ እሱ ምን ሰራበት ሰዓት ሳይፈላ ነው እና ግራ የገባኝ እህሉን ስንቆላ ያራል ይህ እንዴት ነው በማረሩ ወንጀል አይሆንም ወንጀል አይሆንም እንጠቀመዋለን እኮ አልጣል ነው አልደፋ ነው እስራፍ አልተደረገም እኮ አልተደረገም መቃጠሉም ደግሞ ርር ትክክልና አይልም የተወሰነ ነገር አረር ይላል ያው ራሱ ጣዕሙ ነው በቃ ጣዕሙ ነው ያማረሩ ጣዕሙ ነው አልደፋ ነው ለምን ተቃጠለ ነፍስ የለም ችግር የለም የሚደፋ ነገር ሲሆን ዝም ብሎ ማቃጠል እስራፍ ሲደረግ እንደዛ እንጂ ይሄው አንዱ ጣዕሙ እኮ ነው መውደድ ምናምን ነገር የሚባለው ከኔቶ የሚባለው ነገር መሰለኝ ትንሽ ጽንፏ እንትን ስላለችብኝ ከነቶ መሰለኝ እሱ ላይ ነው የሚያረው والله اعلم 11ኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የኔ ጥያቄ ነጭ ሸበቶ ሂና ሲቀባ ቀይ ይሆናል ግን ቀዩን መልሰው ጥቁር ይቀቡታል ከጸጉራቸው ጋር ይመሳሰልላቸዋል ይህን የምቀባውም እኔ ነኝ ክልክል እንደሆነ አውቃለሁ ግን ግዳጅ ተደረገብኝና ወንጀሉ እኔንም ይመለከታል ጨንቆኝ ነው ግዳጅ ከሆነ ግዳጅ እንግዲህ ያለሽበት ወይ ያለህበት አካባቢ በምን ተገደህ እንደሆነ አንተ ነህ የምታውቀው በዛ እንደዚህ አይነት ማዕሲያ ስለሆነ ማዕሲያ መካፈል ጥሩ አይደለም መለቀቅ የምትችልበት አጋጣሚ መፈለግ ነው اذا كان الصبغ الحنة او غيره انت النبي عليه الصلاه والسلام من ብለዋል سويت غيروا ብለዋል غيروا هذا الشيبه ينشبته قيروا وجنبوه السواد ብለዋል في عده احاديث በብዙ ሐዲሶች ላይ ቀይሩት ይሄንን ሸበቶ ቀይሩት ግን ጥቁርን ራቁ አሉ ነብዩ አለይሂ ሰላቱ ወሰለም ሴትንም ወንድንም ይተቀላል በቃ ይሄን ነው መቀባት ያለባችሁ እንጂ ለዛ መጥቆር የለም ነገር ግን ብሉ ብላክ ቢሆንሳ ችግር የለም ቀይና ወደ ጥቁረት ወሰድ የሚያደርገው ነገር ብሉ ብላክ የሚባለው አይነት ማለት ነው እንደዛ አይነት ችግር የለም ነው ማለት ችግር የለም ለዚህ ነው እንጂ ንጹህ ጥቁር አድርጎ መቀባት كلكل ነው كلكل እንደሞ መካፈል ጥሩ አይደለም والله ስራ ሁለተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ያለው ስደት ነው ንቃብ አስወልቀውኝ እና ምን ማድረግ አለብኝ እንግዲህ ንቃብ ያስወለቁብሽ ግዳጅ ከሆነ ኮንትራት የመጡ እህቶች አሁን ብዙ ጊዜ ይገደዳሉ ከአቅማችሁ ከቁጥጥራችሁ ውጭ ከሆነ ምን ይባላል መቼስ ተደብደቢ ምን አድርጊ መከራ ይደርስብሽ አለ አሁን አደሩራ ተቀደሩ ቢቀድሪያ ልኩን ማየት ነው የምትለቁበት ቦታውን የምትለቁበት ነገር ከተመቻቸ መልቀቅ ነው ይሄ ነው ያለው አማራጭ እንጂ አሁን ተገዳጅ ናቸው ተገዳጅ ከሆናችሁ ምን ይደረጋል መቼስ አላህ ሰው እንደዚህ አይነት መከራ እኮ በአቂዳው ላይ ይመጣል አይደለም በኒቃብ ላይ እንደዚህ አይነት የኮንትራት ቦታ ወይ ደግሞ የኮንትራት ያልሆነ ስራ ከሆነ ለቆ መውጣት አለ ስራ አላገኝም
ስራ ስለማላገኝ ንቃቡን ልጣለው ብለሽ ከሆነ አንቺ ነሽ ወድቀሽው እነሱ ሳይሆን ያስጣሉሽ አንቺ ወድቀሻል ለምን እንት አትተዩም እንዴ አላህ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ቁርአን አንቀጽ አለ አይደል ይሄ ግብት ካላለ ጭንቅላትሽ እኮ አደጋ ነው ብሩካ ሪያሉካ ነው የሚያሽከረክርሽ ሪያል ይሾፍርሻል መሪው እሱ ነው በቃ አንቺ ምንድነው መኪና ነሽ በቃ ምን መኪና ነሽ በዚህ ዞር ሲያደርገው ዞር ታያለሽ በዚህ ብር ነው በቃ ብር ሹፌሩ ከሆናችሁ ምንም ማድረግ አይቻልም ምንም ማለት ነው اللهم استعان ተገዳጅ ከሆናችሁ ተገዳጅ ሁሉንም ነገር الضروره تقدر بقدرها ልኩን ያያችሁ እንትን በሉ ፈትዋ እንዳትለብሱ ፈትዋ አትከናነቡ የፈትዋ ጋቢ አትልበሱ ፈትዋ እንደ ጥያቄ የሚሰጥ እናንተ ያን ነገር ናችሁ ወይ ወደ ጎን ናችሁ ያልፋችሁ ይሆናል ሁኔታዎችን ተመልከቱ አጣ ባረከላሁ ይገባችኋል ይመስለኛል ምን ነገር ኢንሻአላህ ጀዛኩም ዐሥራ3ኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበርኝ እሱም ሶላት ሩኩዕ ላይ ሆኖ አማርኛ መጨመር ይቻላልን አይ سبحان ربي العظيم سبحان ربي العظيم سبحان ربي العظيم ይሄንን በል ዱዓ ሱጁድ ላይ አማርኛ ማድረግ መጠቀም ይቻላል ወይስ አይቻልም ዱዓ ባልችል ረጅም ሰዓት ሱጁድ በሚደረግበት ሰዓት ለሚለው ሸይኹል እስላምና ሌሎች ያሉት አለ ዱዓ ቢያደርግ ሰውየው ማእሱር በሆነም ዱዓ ማእሱር ከነብዩ በተገኘም ከነብዩ ባልተገኘም በዛው በአረብያ ወይ ደግሞ በሌላ ቋንቋም ቢጠቀም ችግር የለም የሚል ፈትዋ የተሰጠበት ሁኔታ አለ ወአማ መን ዳ አላህ ሙኽሊሰን ለሁ الدين بدعاء جائز በሚፈቀድ በሆነ ዱዓ ከለመነው ሰሚዐሁ አላህ عز وجل ወጀባ አላህ ይመልስለታል ዱዓውን ይቀበላል ስለዚህ ሙዕሪበን ነው መልሁና የተሳሳተም ይሁን ነህው የተጠበቀም ይሁን ያልተጠበቀም ይሁን እዚህ ላይ አንድ ነገር ልንገራችሁ ዱዓ ስታደርጉ ሰጂዕ ግጥም እንዲመታ እንደዚህ አይነት ጥረት አማርኛ ማስተካከል ትክክል መጥፎ ነገር አትናገሩ እንጂ አረብያ ጀረረው ነሰበው የሚባል የለም በለም በግል ዲዓ اذا لم يكن عادته الاعراب አንድ ሰው ነው ኢዕራብ ጋር የሚዋደቅ ከሆነ ላይ ተከለፈ ኢዕራብ ይቅርበት ዝም ብሎ ዱዓ ያድርግ قال بعض السلف اذا جاء الاعراب ذهب الخشوع ይላሉ ኢዕራብ ከች የሚል ከሆነ خشوعه ይወገዳል እኔ በቃ ዶም ላድርገው ይሄን ከስራ ላድርገው ወይ እዚህ ላይ መፍዑል ቢሂ ነው ይያልክ ከሆነ ዱዓ ነው እንዴ ያጀሩ ማርገሃ ካለ አጀሩ ኢዕራብ ነው ስለዚህ እንደዚህ አረብያው ላይ ራሱ ማለት ነው ተሰበረ አልተሰበረ ምን حرام እንዳትጠይቅ ክልክል ነገር እንዳትጠይቅ በቃ ያ አላህ ለምነው ሌላ እንትን هل يجوز بالعربيه وبغير العربيه ለሚለው አው بغير العربيه الله سبحانه وتعالى غير العربيه ወንመኮ ይቀበላል والله سبحانه يعلم قصد الداعي ومراده وإن لم يقوم لسانه فإنه يعلم ضجيج الأصوات باختلاف اللغات على تنوع الحاجات الفتاوى الكبرى الله سبحانه وتعالى يهلونم دمس ያስተናግዳል ድምጽ እያልከ የምትለው ይገባዋል ትርጉም እሱ ያቀናል አላህ Subhanahu Wa Ta'ala የተለያየ ጉዳይ በተለያየ ቋንቋ በተለያየ ቦታ አላህ Subhanahu Wa Ta'ala አንደበቱ የተስተካከለ ያልተስተካከለ ሁሉንም ያውቃል ምላሱ ቀልጠፍ ስላለ አንድ አካል ዱዓው የበለጠ መቅቡል ነው ማለት አይደለም አላህ እንደዛ አይደለም ስለዚህ ይቻላል ዱዓ ቦታ ላይ ለተኸየር የሚል ስላለው ثم يتخير الدعاء ما عجبه إليه فيدعو رواه البخاري ስላለ ይችም ታከው እንተራድርካ የሚቻልበት ሁኔታ አለ ሱጁድ ላይ ዱዓ ረዘም ካለና አረብያውን ካልቻለ በአማርኛ ቢጠይቅ ያ አላህ ነው ማለት ነው እሺ እዚህ ወንድማችን ጋር ሌላው ጥያቄ እኔ ያለሁት ወረባቦ ገጠር ውስጥ ነው በጀማዓ ያሲንን ቅሩልን ይላሉ እኔ ደግሞ አልቀራመላቸዋለሁ በጀማዓ ለመቅራት እንዴት ይታያል የለም ያሲን በጀማዓ ይሄ አብዛኛው ጊዜ ሱፊዎች አሰራጭተውታል ለመራገም ያ40 ያሲን ቀራባሃለሁ ድራሽህን አጠፋዋለሁ والله እንደው በጣም የሰማሁት ነገር ደግሞ ማለት ነው አላህ እኔ የምሸሸው ነገር የለኝም እንጂ ብሏል ይሉኛል ሲቀሰቅሱም ማለት ነው እምሸሸው ነገር የለኝም እንጂ እምሸሸው ነገር ቢኖር በያሲን ሸሽ ነበር ስለዚህ ያሲንን ቅራ ለማለት ነው
ለዚህ ነው ነግሬሃለሁ ትለዋለህ ደረሳውን ራሱ እኔ ነግሬሃለሁ 40 ያሲን ነው መቀራብ ድራሽን አጠፋለሁ ባባላሉ ይሄን እንደዚህ ሰጥቷቸው ቁርአን ነው ነዓማው ቁርአን ውስጥ ሱራ ከሱራ ይበላለጣል ከሱራው ውስጥ ከምዕራፍም ይበልጣል አዕظሙ ሱረቲን አዕظሙ አያቲን ይያሉ ነብዩ አለይሂ ሰላም ተናግረዋል ነገር ግን ለአንድ ሱራ ያልተሰጠ ነገር መስጠት ጥሩ አይደለም እና ደግሞ ሰለፎቻችን ባላደረጉት መልኩ ማድረግ ጥሩ አይደለም ለምሳሌ ነብዩ አለይሂ ሰላም اقرأوا ياسين على موتاكم ብለው ተናግረዋል ይህ ሐዲስ ተነግሯል رواه احمد وابو داود وابن ماجه لكنه يعتبر ضعيفا لضعف سنده ضعيف ስለሆነ ضعيف ነው ያ ሐዲስ ነው ቢያልፍ እንኳን ራሱ ለቅኑ موتاكم لا اله الا الله እንደሚለው ልክ ያለውን ሰውዬ ነው لا اله الا الله በላጎት لا اله الا الله በላባቴ ይያልክ ጎኑ لا اله الا الله ትልለታለ እንዲል ማለት ነው لا اله الا الله ትለዋለህ لا اله الا الله እንዲል ያሲንንም ስቀራለት ይመከርበታል ወይ ደግሞ ነፍሱ ስትወጣ እንዲገራለት ነው የሚሉበትም ሁኔታ አለ እና እንዲመከርበት ነው የሚሉት ኢማም ኢብኑ ባዝ ረህመሁ ተዓላ ለዛ ይሆነዋል ቀልቡ ራስ ይላል በዛ ሶይ ነው ብንል እንጂ ከሞተ በኋላ ቅር አይደለም ቀብሩ መሄደ ቤቱ መሄደ ምን መርገሚያም ማስተካከያም ምን ይያልክ ያሲን ይያል 40 ያሲን ቀረባለሁ 40 ያሲን ቅሩልኝ 40 ያሲን እንቅራ ይልልኑ አልተገኘም ብሎ ነው በህብረት ላይ ያስቀሩ ዝም በላቸው ወንድሜ እሺ ያአላህ ባረከላሁ ፊክ 14ኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ملسلي እሺ አንድ ሴት ብልቷን ወንድ ቢነካት በእጁ እንደ ዝሙት ይቆጠራል ወይ لا شك أن الزنا الذي يعاقب صاحبه بما ذكرنا هو العلاج ምናልባት አሁን ሐድ የሚያመጣው ዚና ለማለት ከሆነ የሴት ልጅ ብልት ወንድ ልጅ አጅነብይ ነክ ይሄ መሳምም ሆነ ብልትን መንካትም ሆነ የተለያየ ነገር እነዚህ የሚደረጉ ውጫዊ ያው ወደ ዝሙቱ ጋባዥ ናቸው አዎ እነዚህ ክስተቶችና እነዚህ ክንውኖች من حيث التسميه እንደ ስያሜ ዚና ተብለዋል እንደ ሐድ ግን እንደ መቀጣት ግን ዚና የሰራ ተቀጥቅጦ ይገደል ዚና የሰራ ያላገባ ከሆነ ይገረፍ ለሚለው ለዛ ሁክም ግን አይሆንም እንደዛ አይሆንም እንደዚህ ነው አይሆንም ادخال الفرج في الفرج ይሄ ነው በቃ ዝሙት ማለት ተከክለኛው ዚና ይሄ ነው የወንድ ልጅ ብልት ሴት የማይፈቀድለት ሴት ጋር ግንኙነት ማድረግ ነው واما مقدمات الزنا يزموت مقدمه ወደዛ መገፋፊያ ማለት ነው من اللمس منكر والتقبيل مسا وادخال الاصبع في الفرج حتى ብልቷ ውስጥ ጣቱን ቢያስገባ ዚና አድርጓልና በዚና ሂሳብ ይወሰድ አይባልም فإن مع تحريمها وشناعتها زغناي ነው حرام ነው ወደ حرامو መውደቂያ ነው ምንም የሚቀር ነገር የለም ትንሽ ነው የቀረው ስለዚህ ይሄው لا يعاقب عقوبة الزنا የዚናን ዕቁባ አይቀር በል يعذب ويعذب ዝም ብሎ አደብ ተዕዲብ ነው የሚሰጠው እንዴት እንደስታረካለ ተብሎ ማይራፍ القاضي ነው እንግዲህ ከተከሰሰም ዝም ከደረሰ ማለት ነው ዝሙት ተብሎ እንደመጠራትማ ተነግሯል ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ሙተፈቅ አለይ በሆነ ሐዲት ገልጸዋል ረሱል አለይሂ ሰላቱ ወሰለም ምን ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ይሄው እንዲህ ብለዋል فالعينان زناهما النظر ሁለታይን ዚናቸው ማየት ነው والأذنان زناهما الاستماع ጆሮ ዝሙቱ የማይፈቀድለትን ነገር ማዳመጥ ነው واللسان ምላስ ደግሞ ዚናሁል ከላም የማይፈቀድለትን ንግግር መናገር ነው የምላስ ዝሙት ወልየድ የእጅ ዝሙት ወልየዱ እጅ ደግሞ ዚናሃል በጥሹ የሷ ዝሙት የማይፈቀድላትን ነገር መጨበጥ ነው والرجل እግር ዚናሃ الخطا ወደ حرام መሄድ ነው والقلب ልብ يهوى ይናፍቃል ወይተመና ይመኛል ዝሙትን ويصدق ذلك الفرج أو يكذبه ብልት ከዛም በኋላ ወያ ጸድቀዋል ወያ ያስቀረዋል ይተዋል እንጂ መጀመሪያ ነው የዝሙቱ ስቴፕ የሚያልቅ ስለዚህ አሁን የአይንም ዝሙት ተብሏል የጆሮም ዝሙት ተብሏል የምላስ ዝሙት ተብሏል የእጅ የእግር የነዚህ ዝሙት ተብሏል አዎ ይሄ ዝሙት ግን ዝሙት ተብሎ ተጠራ ወደ ዝሙን መገስገሻ ወደ ዝሙት መሄጃ ስለሆነ ነው አዎ ነገር ግን ቀጥታ ዝሙት የሰራ ይገደል ይቀጥቀጥ ያለውን ዝሙት የሰራ ይሄን ያድርግ ያለውን ብቻ ሐድ ያስመጣም እንጂ من حيث المعصيه ከወንጀል በኩል ትልቅ ኃጢያት ነው ትልቅ ወንጀል ነው
ይሄ ማለት ነው ትልቅ ወንጀል ነው ግን ዝሙቱ አይደለም ባረከላሁ ፊክ በዚህ በኩል ይለዩታል የመጨረሻው ጥያቄ ባረከላሁ ፊኩም السلام عليكم ورحمة الله وبركاته ጥያቄ ነበረኝ منهج السلف የሆነች ሴት ካፊርን አስልማ ማግባት ትችላለች ወይ ደግሞ እሱ ለስለምና አግቢኝ ብሏት ጥያቄውን መቀበል ካልፈለገች እንቢ ብትል ችግር አለው ወይ ግዳጅ አይደለም አንቺ እሱ ለመስለሙ ዋስትና ወይንም ደግሞ አንቺን ብሎ አይደለም መምጣት ያለበት ይስለም ታዲያ ከሰለመ ማግባት አይቻልም ወይ ይቻላል ምን ከለከለ ምን ማኔ አለው ከልባቸው የሚመጡ እህቶችና ከልባቸው የሚመጡ ወንድሞች እኮ አሉ ሁኔታውን መመለከት ነው እንጂ فجاء ابو طلحه فخطب ام سليم ابو طلحه ገና ካፊር ነው እስልምናን አልተቀበለም ነበር ኡሙ ሱለይም የአነስን እናት ታላቋን እመቤት ጠየቃት ምትገርም ሙጃሂድ ሴት ናት ምትገርም فكلمها في ذلك فقالت يا ابا طلحه لچው ላገባሽ ፈልጌ ነበር እንደው ለትዳር ትሆኛለሽ ላገባሽ ግድ የለሽም ማለት يا ابا طلحه ما مثلك يرد አንተ የምትመለስ ሰው አይደለም ትልቅ ሰው ነህ የተከበርክ ሰው ነህ ولكنك امرؤ كافر ነገር ግን ካፊር ነህ ምን ላድርግ አለችው امرؤ كافر وانا امراه مسلمه انا ደግሞ ሙስሊም ነኝ አንተ ካፊር ነህ እኔ ሙስሊም ነኝ ما يصلح لي انا تزوجك ላገባህ አልችልም ምን ላድርግ አለችው على ماذا እንደው መህር እኮ ሰጥሻለሁ አለ መህር ሰጥሻለሁ الصفراء والبيضاء ብር ወርቅ ምናምን ማለት ነው ይሄን ስላት قالت فاني لا اريد صفراء ولا بيضاء እኔ ወርቅ አይደለም የምፈልገው ብር አይደለም የምፈልገው اريد منك الاسلام እስልምናን ብቻ ተቀበልልኝ فان تسلم كسلم فذاك مهري ያንተ መስለም ነው አለችው ولا اسالك غير ሌላ ምንም አልጠይቅህም አልፈልግም አለችው ነው አለ فمن لي بذلك የትጄ ነው መስለመው ታዲያ አላት قالت لك بذلك رسول الله صلى الله عليه وسلم النبي قاهد الناس እስልምናን ተቀበል በቃ ከዛ مهري ነው ያንተ እስልምና አለችው አገባቸው ማለት አላህ ብዙ ኸይር አደረገላቸው والله በጣም ብዙ ኸይር እስልምና ውስጥ ትልቅ ዝና ያላቸው አርአያ ሞዴል ባልና ሚስት ሆነ ስለዚህ አሁን ከሰለመ ባይሆን ታገቢኛለሽ ለስለም አለ there is something በይ የሆነ ነገር አለ ከዚህ ጀርባ ለምንድን ነው ይሄ ሰው እኔን ፈልጎ ነው ወይስ ምን ፈልጎ ነው እናጤው ተመልከቱ መቼም እኛ እስላም መግፋት አይደለም ከእስልምና እንዳይገቡ የመግፋት ሳይሆን ራስንም የማዳንም እኮ የግድ ነው ለሌሎች ሻማ ሆነን ሌሎችን ሆነ ነገር ውስጥ አስገብተን ለዛ አይደለም በትክክል እስልምናን አምኖበት ነው ወይ በትክክል ነው ወይ አመጣጡ ከምን አንፃር ነው ይሄንን አጥኝ ተመልከች እና አስልመሽ ብታገቢ ምንም አይደለም ማንዕ የለውም ከልካይ ነገር የለውም ጥሩ ነው ታጅግኛለሽ ትደግፈዋለሽ ምን ባይሆን አመጣጥን አስተውሉ ይያለሁ አስተውሉ እትዳር ጋር ተያይዞ ለስለም አልስለም የሚባል ሂደት ብዙ ጊዜ ዓላማው ሌላ ነገር እንዳይሆን ማይሆን ሙሉ ነው አለ ሙሉን ለእንትኑ ለሴት ብሎ ነው የሚመጣው ለወንድ ብላ ነው የሰለመችው ውስጥ አንገባ እዛ ውስጥ አንገባ ሙሉን አለ ግን ከቀሪና ዙሪያውን ካለ ነገር ከመነሻ እንዲያየሩ ሁኔታ የሚታይ ነው እንደ ክስተት ስለዚህ ይሄ ነው እንጂ ማግባት እንትን ማለትሽ ከልከል አይሆንም መነሻ ስላለ የነንተና ማለት ነው ነገር ግን የሚሰልሙ ሁሉ አቡ ጦልሃ አይደለም እንደ አቡ ጦልሃ ጀግና አይደለም እንደ አቡ ጦልሃ የዛ ሷሃባን ጊዜ ታውቃላችሁ በጣም አቅም ያላቸው ናቸው በቃ አንድ ነገር ከገቡ ቃል ኪዳን ነው በቃ ቃላቸው ማጠፋ ይወድም እንደዛ በአሁን ሰዓት እንደምታዩት አረብ አይደለም እዛን ጊዜ ነበር በቸርነትም በል በጀግንነትም በል በንግግርም በል በቃል ኪዳንም በል ላብስ አይደርቅ ነው ደሞዝ የሚሰጡት ላብስ አይደርቅ ማለት ነው ከተናገሩ ተናገሩ ቃል ከገቡ ቃል ገቡ የዛን ጊዜ አሁን ግጥም ላይ የምታገኘው የድሮዎች ባረከላሁ ፊክ እዚህ ብዙ አይነት ስለዚህ አሁን እስልምናን ተቀብሎ ማግባቱ ይቻላል ችግር የለም ነገር ግን ማጤን ጥሩ ነው ብዬ ነው ማስበው ባረከላሁ ፊክ እንቢ ካልሽ ደግሞ እኔ ምናልባት ይከብደኛል የምትይ ከሆነ እንቢ ማለትሽ አይ ህይወትሽን መስዋዕት አድርጊና አስለሚ የሚል ግዳጅ እንደዚህ አይነት ኦፕሬሽንም አልተሰጠሽም እና ዙጋ ያይዘው እንትን አጣዳፊ ምን ያው እንትን ነው ጾምን በተመለከተ ነው ጾምን በተመለከተ እኔና አባቴ
السلام عليكم ورحمة الله وبركاته عامنا أني የተወሰነ ወልጄ ስለነበረ አልጾምኩም አባቴ ታሞ ስለነበር ሳይጾም ረመዳን እንዲወጣ ሞተ ለአባቴስ ለኔስ መጾም ነው ወይስ ከፋራ አለብን አብራራለን አባትሽ ታሞ ጾሙን ሳይጾሙት ሳይድኑ በዛው በሽታ ሞቱ ጾም የለባቸው ከፋራም የለባቸው ጾም አሉባቸው ከፋራም ይኖርባቸው እኮ ጾም ቢኖር ነበር ጾም የለባቸው ምንም የለባቸው እሳቸው ሰው አንቺ ደግሞ ወልደሽ አልፎሽ ነበረ እህን ጊዜ ይሄንኛው ረመዳን ከመግባቱ በፊት ያሉትን ቀናቶች ጾሚ ባለው ታገይ አሁን ታገይ በመትች ባረከላሁ ጾሚ አሁን በመትች አለበለዚያ ብታሳልፊ ውሳ አሁንም አልቻልኩም ያቅተኛል ብለሽ ካሳለፍሽው ለዛኛው በይሄንኛው ረመዳን ሲመጣ ይሄንኛው ረመዳን ትጾሚያለሽ ከዛም በኋላ ያንኛው ቀዷ ታወጫለሽ እየተመቸሽ ከሆነ እስካሁን ያዘገየሽው ኢስቲግፋር ብቻ ነው የምታደርገው እየተመቸሽ ከሆነ እስካሁን ያቆየሽውና ያስተንተን ያልሽው ማለት ነው ባረከላሁ ከዚህ ውጭ የለም ከፋራ የለም እምለው بهذا القدر يكتفي السلام عليكم ورحمة الله وبركاته بارك الله فيكم جزاكم الله عفوا